ቆም በልና አስብ። ሰማይ ላይ የሚርገበገቡ ከዋክብት ለምን ይማርካሉ? ምክንያቱም ሩቅና ምስጢራዊ ስለሆኑ ነው። ባህር ለምን ይከበራል? ምክንያቱም በውስጡ የያዘውን ድንቅ ዓለም ለዓይን ስለሚሰውር ነው። አንተስ ማንነትህ ለሰው ሁሉ እንደ ንባብ መጽሐፍ ግልጽ ነው ወይስ እንደ ጥልቅ ባህር የማይደረስበት ምስጢር አለ? በዚህ ሁሉ ነገር ገልጦ ማሳየት እንደ ስልጣኔ በሚቆጠርበት ዘመን ምስጢር የመጨረሻው የጥንካሬ መገለጫ ነው። ዛሬ የምንነጋገረው ስለ መደበቅ ሳይሆን ስለ ግርማ ሞገስ ነው። የማንነትን አጥር ስለማስከበር ነው። ይህ የጥበብ ቃል ለውስጣዊ ማንነት ብርታት እንደሚሆን ካመንክ ላይክ በማድረግ አብረን ቁም። ለሌሎች እንዲደርስ ሼር አድርጋቸው። የጥበብ ቤተሰብ ለመሆን ደግሞ አሁኑኑ ሰብስክራይብ ማድረጉን አትርሳ። ጥንታውያን የጥበብ ሰዎች ምስጢር የመጨረሻው ምሽግ ነው ይላሉ። ሕይወትን እንደ ክፍት ሜዳ ለሰው ሁሉ ክፍት ስታደርግ መንገደኛው ሁሉ በነፍስ የግል ማደሪያና በውስጥ ማንነት ላይ ይረማመዳሉ። ማንነት ሲተነተን፣ ምስጢራዊነት ሲጠፋ ያ ተፈጥሯዊ ግርማ አብሮ ይከስማል። አንድን ነገር ሰዎች በቀላሉ ባወቁት ቁጥር በዚያ ነገር ላይ ያላቸው አድናቆት ይቀንሳል። ይህ የስነ ልቦና እውነት ነው። ሁሉንም ነገር ለሰዎች የምታጋራ ከሆነ ሰዎች ስለ አንተ የሚገምቱት አዲስ ነገር አይኖራቸውም። ግርማ ሞገስ ያለው ሰው ግን ሁልጊዜም የማይታወቅ ጥልቀት አለው። ቃላቱ የተመጠኑ፣ ሐሳቦቹ የተሸሸጉ ናቸው። ይህ ደግሞ ሰዎች እንዲያከብሩትና የክብር ፍርሃት እንዲኖራቸው ያደርጋቸዋል። ልብ በል፣ ድምፅ በበዛ ቁጥር ቃላት ዋጋ ያጣሉ። ምስጢር በበዛ ቁጥር ግን የማንነት ክብደት ይጨምራል። ማንኛውም ታላቅ ስኬት መጀመሪያ ላይ በአእምሮ ውስጥ የሚቀረጽ ጽንስ ነው። ጽንስ ደግሞ በጨለማና በምስጢር ውስጥ ካልቆየ ሕይወት ሊዘራ አይችልም። ገና የጀመርከው ዕቅድ፣ ገና ያለምከውን ህልም ለሰው ሁሉ ስታወራ የሐሳቡን የውስጥ ጉልበት በተራ ወሬ ተበትነዋለህ። ፈላስፎች እንደሚሉት ስኬትን በምስጢር ማሳደግ ረቂቅ የለውጥ ሂደት ነው። ሐሳብ በውስጥ ተጭኖ ሲቆይ ወደ ተግባር የሚቀየር ኃይል ይፈጥራል። ለሰው ስትናገረው ግን ያ ኃይል በትነት መልክ ይወጣል። ሰዎች አይሳካም በሚሉ የጥርጣሬ ቀዝቃዛ አስተያየቶች የህልምን እሳት እንዳያጠፉት ተጠንቀቅ። በዝምታ ዝራ፣ በምስጢር አሳድግ። ያኔ ፍሬው ሲበስል ዓለም ሁሉ በራሱ ጊዜ ያየዋል። በዝምታ ውስጥ የሚሰሩ ሰዎች ድምፃቸው አይሰማም፣ ውጤታቸው ግን እንደ ነጎድጓድ ያስገመግማል። ወደ መንፈሳዊ ሕይወትም ስንመለከት እውነተኛው ጥንካሬ የሚገኘው በሰው ዓይን በማይታየው ስፍራ ነው። ወደ ታላቁ መጽሐፍ ብንመለከት ሰው ውጪውን ገጽታ ያያል፣ ፈጣሪ ግን ልብን ያያል። ይህ ማለት ያንተ ትልቁ ዋጋ ክብር ያለው ለሰው በምታሳየው ቅርፊት ሳይሆን ማንም በማያየውና በምስጢር በጠበቀው የውስጥ ማንነት ውስጥ ነው ማለት ነው። ሰዎች ስለ አንተ የሚያዩት ነገር ተራ ውበት ሊሆን ይችላል። አምላክ ግን የሚወደው የምስጢራዊ ክፍል ውስጥ የተገነባውን ማንነት ነው። አምላክ በስውር ያያል። በምስጢር የጠበቀውን ልብህን፣ ማንነትን ያከብረዋል። ምስጢር በአንተና በፈጣሪ መካከል ያለ ንጹህ መስታወት ነው። ባለንበት ማህበራዊ ሚዲያ ዘመን ሕይወታችንን እንደ ክፍት መጽሐፍ ለሰው ሁሉ ማሳየት እንደ ጀግንነት ይቆጠራል። ነገር ግን ሁሉ ነገር ለሰው ከታወቀ ጥቃት የሚሰነዝርብን አቅጣጫ ለጠላት እያሳየ ነው። ምስጢር መያዝ ማለት ግብዝ መሆን አይደለም፣ ይልቁንም ለራስህና ለምትወዳቸው ሰዎች ከለላ መስጠት ነው። አንዳንድ እውነቶች ለሁሉም ሰው አይመጥኑም። እንቁን ለማይመጥነው አካላት ተብሎ እንደተጻፈ የልብን እንቁ ለማይመጥነው ሰው አታውጣ። ግርማ ሞገስ ያለው ሰው ብዙ አይናገርም፣ ምክንያቱም ቃላቶቹ ውድ መሆናቸውን ያውቃል። በምስጢር ውስጥ ስትኖር ሰዎች ይበልጥ ሊያውቁ ይጓጓሉ። ያ ጉጉት ደግሞ በሰዎች ዘንድ ያለህን ቦታ ከፍ ያደርገዋል። የልብህን ቁልፍ ለሰጠው ሰው ሁሉ ነፍስህን አትሽጥ። ወዳጄ ሆይ ዛሬ ቆም በልና የልብህን መጋረጃ ፈትሽ። የነፍስህ አጥር ፈርሶ ይሆን
የህልም ጽንስስ በሰው ዓይን ተበላሽቶ ይሆን? ዛሬ የሚስጥርህን ግርማ መልሰ ተጎናጸፍ። እቅድህን በዝምታ አብስለው። ህመምህን ለፈጣሪ ብቻ ንገረው። ውበትህን በሚስጥር አጥር ጠብቀው። ይህን እውነት ያዝ። የሚስጥር ጥልቀት የማንነት ርዝመት ነው። ሚስጥር ባዶነት ሳይሆን የጥበብ መከማቻ ጎተራ ነው። ይህ መልእክት የልብን በር ካንኳኳው የትኛው ክፍል ይበልጥ እንደነካ በኮመንት ላይ አጋራኝ። ሚስጥሩን ለጠበቀ ወዳጅ ሼር አድርገው። ሰላም በልብህና በቤት ይንገስ። ይህ የጥበብ ፈገግታ የዩቲዩብ ቻናል ነው። ሰላም።